ሰላም እንዴት ናችሁ? የዳግም ቤተሰቦች ወይም የተምቹ ቤተሰቦች ዛሬ ደግሞ እስኪ ለየት ባለ ነገር መተናል። እንደምን ከረማችሁ እንደምን አላችሁ እያልን ዛሬ እንግዲህ በሁለት ፕሮግራሞች መተናል። አንዱ ባለፈው በነበረው ቃለ መጠይቅ ላይ ሰሜን ሲናገር አብዱራህማን ዘዳግም በሚለው ትንሽ ውዝግብ ነገር ፈጠረባችሁ መሰለኝ እና ብዙዎቻችሁ ኢንቦክስ ላይ እያወራችሁ ነበር። እዛው ቪዲዮ ላይ የነበረው ኮሜንቶችን አይቼ ነበርና ለምንድነው በሃይማኖት ታፍራለህ እንዴ? በስምህ ታፍራለህ ወይ? ለምንድነው አብዱራህማን እያለ ዘዳግም የሚል ስም የመጣው ብላችሁ ነበርና እሱን ለግልጽ ለማድረግ ያክል ነው ዛሬ የመጣሁት። በስሜ አፍሬ ወይ ደግሞ እንዴት ነው በእስልምና አፍሬ ወይ በሃይማኖት አፍሬ ምናምን ነገር አይደለም እንደዛ ያደረኩት። ከልጅነቴ ጀምሮ የመታወቂያ ስሜ እሱ ነው። ብዙ ሰው የሚያገኝ በዛ ነው እና ልጅ እያለሁኝ የቁርአን ቤት መድረሳ ምናምን ሲሄድ የሚጠቀምበት ስም ነበር አብዱራህማን የሚለው ስም። ትምህርት ቤት ላይ ወይም መታወቂያ ላይ አብዱራህማን የሚለው ስም አይታወቅም፣ ዘዳግም እንደሚለው ነው የሚታወቀው። መረጃዎች ሁሉም ነገር ላይ ዘዳግም ነው ብዙ ሰው የሚያውቀው እና ወደ ስራም ስንመጣ ዘዳግም በሚለው ስም ታወቀ። አሁን ጀስት አብዱራህማን ብል ጀስት ወይ ፋሚሊ ምናምን ያውቃል እንጂ አብዱራህማን የሚለውን ስም ብዙ ሰው አያውቀውም። ለዛም ነው ዘዳግም የሚለው። እሱ ደግሞ የሆነው እንግዲህ ወሎ ውስጥ ኖርማል ነው መሰለኝ እንደዚህ አይነት ነገር። ፋዘር ኦርቶዶክስ፣ ማዘር ደግሞ የእስልምና እምነት ተከታዮች ናቸው። እንደ አጋጣሚ ነው ማዘር ጋር ያደጉት። ስሜን ያወጣው ፋዘር ዳግም የሚለው ስም ማለት ነው። እሱ ስም ከወጣ በኋላ ነው አብዱራህማን የሚለው ስም የመጣው። ስለዚህ ከዛን ጊዜ ጀምሮ የመጣ የተወለድኩበት የለካርዶች እንዲህ ያሉ ነገሮች በሙሉ ዘዳግም ነው የሚሉት። እሱን ስላሰብን ነው እንደዛ የሚለው እንጂ ወይ በሃይማኖት አፍሬ እናንተ እንዳላችሁት ወይ ደግሞ በሌላ ነገር ምናምን አይደለም ያን ነገር ያደረኩት። ይህን ግልጽ ለማድረግ ነው። ሌላው ደግሞ አዲስ ዩቲዩብ ቻናል ከፍቻለሁ ብዬ ባለፈው ነግሬያችሁ ነበረ። ያው እንደምታውቁት ቪዲዮዎችን ለመልቀቅ እየሰራሁ ነው። በአጋጣሚ ሆኖ ትንሽ ቢዚ ሲሆን ቪዲዮዎችን ለመልቀቅ ስላልተመቸኝ ነው። በቀጣይ ሌሎች ብዙ ቪዲዮዎችን እንሰራለን እና እናንተም እንዲሰራላችሁ የምትፈልጉት ቪዲዮ ካለ ወይ ፕራንክ እንዲደረግላችሁ የምትፈልጉት ሰው ካለ ምን ላይ ቪዲዮ እንድሰራላችሁ ትፈልጋላችሁ ማለት እስኪ ከእናንተ የሚሆን ሀሳብ እኔ ያሰብኩት ነገር አለ። እናንተም ደግሞ ምንድነው የምትጨምሩት ነገር ካለ ያው እናንተ ጋር ተመልሶ ወደ እናንተ ጋር ስለሚመጣ ቪዲዮ እናንተ አይታችሁ ደግሞ ይሄ ነገር እንደዚህ ቢሆን ይህን ነገር እንትን ማድረግ ብችሉና የሚለውን ነገር እሱ ላይ ኮሜንት ብታደርጉልኝ ይላሉ። ለዛሬ እንግዲህ ያለኝ ይሄ ነው። ከዚህ በኋላ እንግዲህ ከቀጣይ ሳምንት በኋላ ያሰብኳቸው ነገሮች አሉ። እየተከታተላችሁ ብዙ አዳዲስ ነገሮችን እለቃለሁ። ብዙ አዳዲስ ሰዎች ይኖራሉ። ራሴን ያው ከዚህ በፊትም ከጆሮ ጋር ኢንተርቪው አድርገናል። የእሱ ላይ ያልተጠቀሱ ወይ ደግሞ ያላወቃችኋቸው ነገሮች ካሉ እነሱ ነገሮች አብረን እንትን ይሆናል። ዛሬ ግን ዋነኛው ነገር የመጣሁት ቅድም ያልኳችሁ ነው። ጀስት ባለፈው ስላየው ነው ኮሜንትም ላይ ያየው ሌሎች ሰዎችም ኢንቦክስ አድርገውልኛል አብዱራህማን የሚለው ስም ለምንድን ነው ምናምን ነገር ያላችሁ። ሌላው ደግሞ ሀብልህን አውልቀው ምናምን ነገር ትሉኛላችሁ። ይሄ በጣም የምወደው ስጦታ ነው እና አይ ቲንክ ደግሞ ወርቅ ነው አይቻልም እንጂ ብር አንተ ልጅ ይችላል በዛ ወይ እና ይሄ ደግሞ እንደ ሙስባ የምታውቁ ከሆነ ሙስባ ምናምን ነገር እንደዚህ ተስቢህ ምናምን የሚደረግበት ነው እና ያን ያክል ልዩነት አለው ብዬ አላስብም። አንገት ላይ ነው እጅ ላይ ነው ብዙ ጊዜ እጅ ላይ ነው ሰዎች የሚጠቀሙት ነው። እሱም ትንሽ ለእናንተ ለማስታወቅ ያክል ነው እና በስሜ አፍሬ ወይ ደግሞ በሃይማኖቴ አፍሬ አይደለም ያን ነገር ያደረግኩት። ጀስት በቃ ከልጅነት ጀምሮ የመጣ የታወቀ ነገር ስለሆነ ነው እንጂ ለሌላ ነገር አይደለም። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው እና እየገባችሁ ሰብስክራይብ አድርጉ ቪዲዮ። ቴንክ ዩ፣ አመሰግናለሁ።